የኢራን መንግሥት አያቶላህ አሊ ኸሜኒ መገደላቸውን አረጋግጦ 40 የሐዘን ቀናት አወጀ። የኢራኑ ጠቅላይ መሪ እስራኤል እና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግሥት መገናኛ ብዙሃን አረጋግጠዋል። ከኢራን ብሔራዊ የደህንነት ጠቅላይ ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ አያቶላህ ኸሜኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመው ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው አገሪቱ 40 የሐዘን ቀናት ታውጇል። የባለሙያዎች እና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የአገሪቱ ፕሬዝዳንት እና ሌሎች 2 ከፍተኛ ባለሥልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በትላንቱ ጥቃት ከአያቶላህ ኸሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃ እና ሌሎችም ምንጮች አስታውቀዋል። ከእነዚህ መካከል 40 የሚሆኑት የኢራን መንግሥት ባለሥልጣናት እንደሆኑ እየተነገረ ነው። በጥቃቱ የኸሜኒ ሴት ልጅ ባሏ እና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። መረጃው የቢቢሲ ነው። የካቲት 22 ቀን 2018